ሰላም ጤና ይስጥልኝ። የኬቢ ግሎባል ኢንፎ ቤተሰቦች ዛሬ በጤናው ዘርፍ ከአለርት ሆስፒታል አንድ አዲስ መረጃ ተሰምቷል። ሙሉ መረጃውን በኬቢ ግሎባል ኢንፎ ይዤላችሁ ቀርቤያለሁ። አብራችሁን ቆይ። በአለርት ሆስፒታል በአይጦች የታገዘ የቲቢ ምርመራ መጀመሩ ተሰምቷል። በሕክምናው ዓለም አዳዲስ ግኝቶች መደመጣቸውን ቀጥለዋል። በአዲስ አበባ የሚገኘው አለርት ሆስፒታል የቲቢ ባክቴሪያን በደቂቃዎች ውስጥ የመለየት ብቃት ያላቸውን አፖፖ የተባሉ ልዩ የአይጥ ዝርያዎች በስራ ላይ መዋሉን አስታውቋል። አይጦቹ ምርመራውን እንዴት ያካሂዳሉ ብላችሁ ከጠየቃችሁ ተራ አይጦች እንዳይመስሏችሁ። እነዚህ አይጦች የሰለጠነ አፍንጫ አላቸው። አንድ የላቦራቶሪ ባለሙያ በአጉሊ መነጽር እስከ 2 ሰዓት የሚፈጅበትን ምርመራ እነዚህ አይጦች በደቂቃዎች ውስጥ የአክታ ናሙና በማሽተት ይጨርሱታል። አይጦቹ የቀረበላቸውን የአክታ ናሙና አሽትተው የቲቢ ባክቴሪያ ካገኙበት በጣቶቻቸው መላልሰው በመዋጨር ምልክት ይሰጣሉ። ባክቴሪያው ከሌለ ግን ዝም ብለው ያልፋሉ። እስካሁን ከአዲስ አበባ ጤና ጣቢያዎች በተሰበሰቡ 170,000 ናሙናዎች ላይ ምርመራን አድርገው 3000 የቲቢ ታማሚዎችን በትክክል መለየት ችለዋል። እነዚህ ዶክተር አይጦች ለስራው ብቁ የሚሆኑት ረዥም ሂደትን አልፈው ነው። ተወልደው አይናቸውን መግለጥ በጀመሩ በ4 ሳምንታቸው ወደ ታንዛኒያ ተልከው ለ9 ወራት ጥብቅ ስልጠና ይወስዳሉ። ስልጠናቸውን አጠናቀው አስቸጋሪውን የብቃት መመዘኛ ፈተና ካለፉ በኋላ ነው ወደ ተግባር የሚሰማሩት። አንድ የአፖፖ አይጥ በአማካይ 1.5 ኪሎ ግራም የሚመዝን ሲሆን እስከ 8 ዓመት የመኖር ዕድሜ ያለው። የአንድ አይጥ ዋጋ 5000 ዩሮ ወይም በኢትዮጵያ ብር ከግማሽ ሚሊዮን ብር በላይ ነው። አምስቱም አይጦች ከቤልጅየም ግብረሰናይ ድርጅት በነጻ የተገኙ ናቸው። በቅርቡም ተጨማሪ 5 አይጦች አገር ውስጥ እንደሚገቡም ይጠበቃል። ይህ ቴክኖሎጂ የሕክምና አገልግሎቱን ከማዘመኑም በላይ በሽታው በሰዎች ላይ ሳይጸና በፍጥነት አውቆ መድኃኒት ለማስጀመር ትልቅ ገዘን እያደረገ ይገኛል።